የኢትዮጵያ ብር እንግዲህ በፒቱፒ ላይ እየታገደ ይገኛል። ከዚህ ቀደም 3 ቶፕ የሚባሉ የክሪፕቶ ትሬዲንግ ፕላትፎርሞች ማገዳቸው የሚታወስ ነው። አሁን ደግሞ ቢትጌት ተቀላሉ። ኢትዮጵያ ውስጥ ወደ 2 ሚሊዮን የሚጠጋ የክሪፕቶ ትሬዲንግ ፕላትፎርም ተጠቃሚ ያለ ፒቱፒን ጨምሮ ማለት ነው። ከነዛ መካከል በብዛት የሚጠቀሙት ባይናንስ ላይ በመቀጠል ቢትጌት፣ ባይቢት እና ኦኬክስን ይጠቀማሉ። እነዚህ አራቱ አሁን የጠራሁላችሁ የክሪፕቶ ትሬዲንግ ፕላትፎርሞች በአንዴ የኢትዮጵያ ብርን ባን አድርገውታል ማለት ነው። በዚህ ምክንያት ብዙዎቻችሁ ልትደናገጡ ትችላላችሁ። በዚህ አትደንግጡ ለማለት ነው። ምክንያቱም ከዚህ ቀደም ሆኖ ያውቃል። ቅርብ ጊዜ ኢትዮጵያ ውስጥ ራሱ አስታውሳለሁ 1 ዓመት አካባቢ መሰለኝ ቴሌግራም፣ ባይቢት፣ ባይናንስ እና የመሳሰሉት ባን አድርገው ነበረ። ግን ከትንሽ ጊዜ በኋላ እንደገና ተጀምሮ ስራ ጀምሯል ማለት ነው። እንደገና ማገናኘት ጀምሯል ፒቱፒ። ስለዚህ በዚህ ነገር እንዳደነግጡ፣ ምናልባት መንግስት አንዳንድ ማሻሻያዎችን ማድረግ ስለፈለገ ሊሆን ይችላል ይህን ነገር ያደረገው። በትዕግስት እንጠብቅ። ምክንያቱም አንድ ቢትኮይን ማይኒንግን የሚያበረታታ እና ለሱ ባጀት የሚይዝ በስፋት እየተንቀሳቀስ ያለ መንግስት ክሪፕቶ ከረንሲን ትሬድ እንድናደረግ ወይ ደግሞ ክሪፕቶ ከረንሲ ላይ ሰው አዌርነስ እንዲኖረው የማይፈልግ ነው ብዬ አላስብም። ስለዚህ ትንሽ ጊዜ ሊያስፈልግ ይችላል። እስከዛ በትዕግስት ጠብቁ። ፓርታይም ስራ እየሰራችሁ ትሬድ እያደረጋችሁ ቆዩ። ራሳችሁ ላይ ስሩ ለማለት ነው።